ሰላም እና ጤና ከእናንተ ጋር ይሁን። ዛሬ ይዤላችሁ የመጣሁት አፕሊኬሽን ሰክሰስፉል የሚያደርጋችሁ በተለይ የማዳም ቅመሞች ሆናችሁ ከልብ ሆናችሁ አዳምጡኝ። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁልኝ? ሰላም ናችሁልኝ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ብዙ ትርፍርፍ ይበልልኝ። ሁሉ ሰላም ሁሉ መልካም ነው። እኔ ጋር እግዚአብሔር የተመሰገነ ይሁን። ደህና ነኝ ያለሁላችሁ ማለት ነው። ዛሬ የመጣሁላችሁ ሁላችሁም ዛሬ ማለት ነው አንድ ነገር እንድትገነዘቡ ፈልጌን የመጣሁት የዩቲዩብ ቤተሰቦች ማለት ነው። በዩቲዩብ እንዲሁም በዩቲዩብ ገንዘብ በደንብ እንደሚገኝ እናውቃለን። ከዩቲዩብ ጎን ለጎን ደግሞ ብር የሚያስገኝ አፕሊኬሽን በጣም አሪፍና እኔ ነኝ ያለ አፕሊኬሽን አለ ማለት ነው። ዛሬ ይዤላችሁ የመጣሁት እንግዲህ ወደ ገንዘብ እንዴት ነው ገንዘብ የምንሰራው ኦንላይን እንዴት ነው አክቲቭ የምንሆነው፣ ኦንላይን ደግሞ እንዴት ነው ሰርተን ገንዘብ ማግኘት የምንችለው ማለት ነው። እና ብዙ ጊዜ እንሰራለን ከዛ ገንዘብ አናገኝም እና ሰነፍ እንሆናለን። በተለይ ማዳም ቤት ያለን ልጆች ማዳም ቤት ቁጭ ብለን ከስራ ጎን ለጎን ስራችንም ሳናጓድል የማዳም ስራን ሳናጓድል የእኛንም ስራ ሳናጓድል ጎንና ለጎን ስራ መስራት አለብን ግዴታ ማለት ነው። ግዴታችን ደግሞ ሲሆን ስራ በአግባቡ መስራት አለብን ማለት ነው። በአግባቡ ስራ ስንሰራ ሰዎችን እንዴት ነው ማኔጅ የምናደርገው? ሰዎችን እንዴት ነው ሰውን መሰብሰብ የምንችለው? ኦንላይን እንዴት ነው ገንዘብ መስራት የምንችለው? ማዳም ቤት ብቻ ዘላለም አለማችን ማዳም ቤት ብቻ አንቀርም ማለት ነው። ስለዚህ ሁልጊዜም ገንዘብ መስራት እንደመጣን አረብ ሀገር ከልጆቻችን ከእናቶቻችን ከቤተሰብ ርቀን ስላለን ለገንዘብ ብለን ነው። ስለዚህ እንዴት ነው ደግሞ ኦንላይን ማርኬት ላይ እንዴት ነው ገንዘብ መስራት የምንችለው? ንግድ ሊሆን ይችላል፣ እንደገና ደግሞ አፕሊኬሽን አውርደን ይችላል፣ ዩቲዩብ ሊሆን ይችላል። ገንዘብ እንዴት ነው መስራት የምንችለው? አፕሊኬሽን አውርደን በአፕሊኬሽኖች ገንዘብ ይሰራሉ ወይ ማለት? አዎ በጣም ይሰራሉ ማለት ነው። ገንዘብ የሚከፍል አፕሊኬሽኖች በጣም ብዙ ገንዘብ የሚከፍሉ አፕሊኬሽኖች አሉ ማለት ነው። እኔ ደግሞ አንድ ነገር ሳላምን ደግሞ አልሰራላችሁ ማለት ነው። እንዴት ነው ታውቃላችሁ? ለረጅም ሰዓት ይህን ስራ የምሰራው እኔ ቲክቶክ ላይ ነው የምሰራው። ሙሉ ቀን ቲክቶክ ላይ ጌምን ተጫውቼ አይደለም፣ ምንም ተጫውቼ አይደለም። እና ያንን ስራ ሳስተዋውቅ ውሸትሽን ነው አውቀሽ ነው ገንዘብ አይከፍልም ምናምን ይሉኛል እናቶችም ብዙ ሰዎች አንቺ ውሸትሽን ነው አውቀሽ ነው ይሉኛል ማለት ነው። ስለዚህ ግን ዛሬ እኔ ደግሞ ገንዘቡን ወደ አካውንቴ ስገለብጥ፣ ዛሬ ነው የገለበጥኩት። ዛሬ ወደ አካውንቴ ገንዘቡን ስገለብጥ አይ ይሄ ነገር ይከፍላል በቃ ተማመንኩበት ማለት ነው። እንደናንተ ደግሞ ከሰራችሁ ዛሬ ቀን 12 ነው ኦገስት 12 ማለት ነው አይደለም? ከዛም በኋላ ገንዘብ ይሄ አፕሊኬሽን ገንዘብ ይሰራል ወይ አልኩኝ። አዎ ይሰራል። ገንዘብ እንዴት ነው የሚሰራው? በደንብ ሰው ኢንቪቴሽን ስታረጉ፣ ሰው አድ ስታረጉ እና ሰው በደንብ አድ ስታረጉ ይሄ አፕሊኬሽን ኦገስት ማለት ነው ኦገስት 12 ወይ ኦገስት 12 ይኸው ከነቀኑ ማለት ነው። ቀን የሚታያችሁ ከሆነ ይኸው ኦገስት 12 ማለት ነው። ኦገስት 12 እኔ አካውንት አፕሎድ ያደረኩበትን እዚህ ጋር ለጥፍላችኋለሁ ማለት ነው። ስለዚህ ገንዘብ መስራት ይቻላል ወይ? አዎ በደንብ መስራት ይቻላል ኦንላይን ማለት ነው። እኔ እየሰራው ስላለው ነው። ገንዘብ መስራት አዎ በደንብ ትችላላችሁ። እንዴት ነው የሚሰራው? አንቺ ጀግና ሆኚ ብቻ። ገንዘብ የሚሰራ አፕሊኬሽን አለ። የቴሌግራም ቁጥሬን የቴሌግራም ስሜን ሊንኬን አስቀምጥላችኋለሁ። እንዴት ነው የሰራሽው እህታችን ብላችሁ ጠይቁኝ። እኔ ደግሞ አስረዳችኋለሁ። አብረን እንሰራለን ማለት ነው። የትኛውን ቤት ማዳም ቤት ተቀምጣችሁ ስራውን መስራት ከፈለጋችሁ በጣም ቀላል ነው። ስራ መስራት ትችላላችሁ ማለት ነው። ማዳም ቤት ተቀምጠሽ ማታ 2 ሰዓት ብቻ ነው ለራስሽ የምትሰጪው። ስልክ ቲክቶክ ስክሮል ስታረጊ ቲክቶክ ምናምን ስታይ ስልክ ስታወሪ ካልሆነ ሰው ጋር ጊዜ እቃ ማጠቢያ የምታወሪው ወንዶች ብዙ ወንዶች እቃ ማጠቢያ የምናረጋቸው አሉ። እነዛን እቃ ማጠቢያችንን ፎርጌት ታርገን ብዙ ሰው እየተዋወቅንበት አፕሊኬሽን እንሰራለን ማለት ነው። ይህ አፕሊኬሽን ደግሞ ከፈለግሽ በዶላር በየትኛውም ሀገር አካውንት ካለሽ በየትኛውም ሀገር ዊዝድሮ ማድረግ ትችላለሽ ማለት ነው። በየትኛውም ሀገር ዊዝድሮ ማድረግ ትችላለሽ። በየትኛውም ሀገር ላይ ዓለም አቀፍ ላይ ሆነሽ ማለት ነው። በቀን $9 ማንም ይሰጥሽ የለም። በቀን $9 ማለት በወር ደግሞ ስንትና ስንት እንደሆነ ታውቂያለሽ። በቀን ለምን $1 አትሆንም? በቀን 150 ብር ለምን አልሰራም? ብር ነው። በትርፍ ሰዓቴ ነው አገኘዋለሁ። ሰውን እያወራው ሃይ ሄሎ ምናምን እያልኩ ከምውል አፕሊኬሽኑ ላይ ሰርቼ ብር አገኛለሁ ማለት ነው። ስለዚህ ሁላችሁም ነቃ ደንገጥ ብላችሁ አፕሊኬሽን የሚሰራ አፕሊኬሽን እናውርዳችሁ ሰው ማስታወቂያ ሲል ባይከፍልሽ ራሱ ሞክረሽ ከብዙ ሰው ጋር ተዋውቀሽበት ትወጪያለሽ ማለት ነው። ስለዚህ ከዛሬ ጀምሮ እኔ እንደኔ እንዳሳብ የምነግራችሁ ስሩ ነው የምለው። ስሩ፣ መስራትን ስሩ። በቃ ጀግና ሆናችሁ ስሩ።
መስራት ትችላላችሁ። እናንተ ጀግና ናችሁ። በጣም በብዙ ነገር መስራት እንችላለን፣ እኛ ጀግኖች ነን፣ እንሰራለን የምትሉ ልጆች ካላችሁ ስሩ። የትኛውም አፕሊኬሽን ላይ ማን ይሰራል? እኔ አሁን ስለሰራው ስላየውት ውጤቴን ስላየው ምኔን ስላየው ላውራችሁ ችያለሁ ማለት ነው። ስለዚህ ውጤት ባይኖረኝ ባልሰራበት፣ ገንዘብ ባልሰራበት፣ ገንዘብ ባልቀበልበት እናንተ ይሄ አፕሊኬሽን ገንዘብ ይከፍላል ስሩት አላችሁ ነበር ማለት ነው። ለምን እንደሚሰራ ገንዘብ እንደሚሰራ ገንዘብ እንዴት እንደምትቀበሉ ሰው ኢንቫይት በማድረግ ብቻ ሰው ብዙ ቦታ ስለሚያሳልፍ ብዙ ነገር እንትን አያገኝም ማለት ነው። ስለዚህ እኔ እየሰራው ነው። ማየት ማመን ነው። እዚህ ጋር ላይታያችሁ ይችላል ማለት ነው። እና እኔ እየሰራው ስለሆነ ነው። አያችኋለሁ። እኔ ገንዘብ እሰራለሁ። ዛሬ ዊዝድሮ አድርጌያለሁ፣ ለጥፍላችኋለሁ። ከነ አፕሊኬሽኑ ከነ አድራሻው ከነ ሁሉ ነገር ለጥፍላችኋለሁ። ገብታችሁ ከኔ ጋር መስራት የምትፈልጉ ልጆች ካላችሁ ዌልካም ቱ ኑ እንስራ ማለት ነው። በጣም በደስታ ማለት ነው።